የፍቅር አይነቱ መልከ ብዙ ነው። የአይን ፍቅር አለ፣ በመላመድ የሚመጣ ደግሞ ማድነቅና ማክበር የሚወልደውን ፍቅር አለ። ለሱ ያለ ነገር እየገዘፈብኝ ሲሄድ ይሄ ነገር ፍቅር ይሁን ምናምን ነገር ብለው ብዙዎች መጠራጠር ጀመሩ፣ መጠየቅ ጀመሩ ምናምን ነገር። የዛሬው እንግዳችን ኢትዮጵያ ውስጥ ከሚገኙ እንስት ተዋንያን ድምፃውያን መካከል አንዷ የሆነችውን አንጋፋ የኪነ ጥበብ ሰው በብዙ መልኩ ወዷታል፣ አፍቅሯታል። በዛ ሁኔታ ውስጥ እያለው ነው ሳያተነ ማፍቀሬን የተረዳሁት ማለት። ከልጅነቱ ጀምሮ ነው የወደዳት። መጀመሪያ ማድነቅ ነበረ፣ ሲውል ሲያድር ግን ፍቅሩን እናረፈው። ወደ ፍቅር እንደተቀየረ አወቅኩት። ከሌሎች ያለኝ ግንኙነት ይልቅ ለእሱ ያለኝ ስሜት እየበለጠብኝ መጣ ማለት ነው። እሱ ለእሷ ያለው ፍቅር ወደር የለውም። የተፈጠርኩት ያለሁት የምኖረው እሷን ለማየት እሷን ለመስማት ስለ እሷ ለማወቅ ነው ይላል። የተፈጠርኩትም ለዛ ነው ብዬ አምናለሁ። እሷን ለማየት እሷን ለመውራት ደግሞ ልፍ ብሎም ይችን አንጋፋ ተዋናይት እና ድምፃዊት ሚስጥረኛዬ ነች፣ ሁሉን ነገሬን ነግራታለሁ፣ የቀን ውሎዬን ሁሉ አዋያታለሁ ይላል። ሳያት ሚስጥረኛዬ ነች። በነገራችን ላይ የልብ ጓደኛዬ ነች። የዕለት ውሎዬን፣ ገጠመኞችን፣ ስህተቶችን፣ ስኬቶችን፣ የተሰማኝን የገባኝን ነገር ሁሉ ነግራታለሁ ማለት ነው። ደግሞ አንድ ቀን በለስ ቢቀናኝ በአካል ባያት አይኔን ለአይን ባንክ እሰጣለሁ ይላል። እስከ ዛሬ በአካል አይቷት አያውቅም። ደግሞ ብያለሁ የአይን ባንክ ምናምን ሄጄ አይን ይለገሳለሁ አንዴ ማለት